በዛሬው የክፍል 7 ትምህርታችን ስለ መድና አየር ወለድ እናያለን። ያንን ከማየታችን በፊት ግን ያው ተቀራራቢነት ስለሚኖረው ስለ ሾርት ቫውሎች ትንሽ ወደ ኋላ መለስ ብለን እናያለን ማለት ነው። ሾርት ቫውሎችን ስናይ የመጀመሪያ ፊደላችን ሀምዛ ነበረች። ከዛ በ ተ ث جيم ها خ دال زال را زاي سين شين صاد ضاد طا ظا عين غين فا قاف كاف لام ميم نون واو ያ እና ሾርት ቫወሎችን ስናይ ምንድን ነው ያደረግነው? ፈትሃ ስትኖር አ ይሆናል። ይሄ ደግሞ ፈትሃ ሲኖር በ ተ ፈ ጀ ሀ ኸ ከዛ ደ ዘ ረ ዘ ሰ ሸ ሶ ዶ ጦ ዞ አ غ ፈ ቀ ከ ለ መ ነ ወ ሀ የ ይሆናል ብለናል በፈትሃ ጊዜ። እንደገና ደግሞ ዶማ ስናደርገው ምን ይሆናል? አ የነበረው ኡ ቡ ቱ ሱ ጁ ሁ ሁ ዱ ዙ ሩ ዙ ሱ ሹ ፉ ዱ ጡ ዙ ኡ ሩ ፉ ቁ ኩ ሉ ሙ ኑ ው ሁ ዩ ይሆናል ማለት ነው። እሺ እንደገና ከስራ ቢሆንስ ምን ትሆናለች ማለት ነው? ከስራ ቢሆን ይሄ ከላይ ያለው እንትኑ ባይኖር ማለት ነው። እቺን ላጥፋትና እና ከስራ ሲሆን ደግሞ ምን ይሆናል ያለ ነው? ይሄ ኢ ቢ ቲ ሲ ጂ ሂ ኺ ዲ ዚ ሪ ዚ ሲ ሺ ሲ ዲ ጢ ዚ ሊ ጊ ፊ ቂ ኪ ሊ ሚ ኒ ዊ ሂ ይ ነው ያለው። አሁን በዛሬው ትምህርታችን የምናየው ደግሞ ከነዚሁ ጋር ተቀራራቢ የሆኑ ሆኖ ሳለ የነዚህ የመጀመሪያው አሁን ባን ብንወስድ ፈትሃ ስናደርግበት በ ይሆናል አይደለ? ባን አሁንም ወስደን ዶማ ስናደርግበት ቡ ይሆናል። አሁንም ባ ወስደን ከስራ ስናደርግበት ምን ይሆናል? ቢ ይሆናል። ስለዚህ አሁን ደግሞ ከዚህ ቀጥለው ምን እንደሚያመጡ እናያለን። አሁን ቀጣይ የምናየው ያው ከፍትፍቱ ፊቱ እንደሚባለው ከመዱ አየር ወለዱ በማለት ቅድሚያ አየር ወለዱን እናያለን ማለት ነው። ይሄ አየር ወለድ የምንለው ማን ይባላል? ስኩን ይባላል። እሺ ይቺን ላጥፋትና እሺ ማንና አሁን የምናየው አየር ወለድ ያልነው ስኩን ይባላል። ስኩን ይባላል። ስኩን ምልክቱ ሲጻፍ ብዙ ጊዜ ምልክቱ እንዴት ነው? አንደኛ እንደዚህቹና ልታያት ትችላላችሁ፣ ወይም ደግሞ እንደዚህቹና ልታያት ትችላላችሁ። ዋው የሚገርም ኢሞጂን የሰራሁት በነ ማሻአላ። እና
ብዙ ጊዜ ወይ ይቺ ናት ምልክቷ ወይ ደግሞ ይቺ ናት ምልክቷ የስኩን ማለት ነው። እሺ ስኩን ብዙ ጊዜ በአማርኛ ስንተኛውን ፊደል ይፈጥርልናል? ስድስተኛውን ፊደል ይፈጥርልናል። ይሄ ማለት ምን ማለት ነው? በቡ በቡ ቢ ባ ቤ ብ እንላለን አይደል? 1 2 3 4 5 6 ይቺን ይፈጥርልናል ማለት ነው። አሁን ምሳሌ በን ለመጻፍ ቅድም እንዳየነው በን ለመጻፍ ፈትሃ እናደርጋለን። ቡን ለመጻፍ ዶማ እናደርጋለን። ቢን ለመጻፍ ደግሞ ከስራ እናደርጋለን። ስለዚህ አሁን ደግሞ ማን ነው የምናየው? ስኩን ነው ብለናል። ብን ለመጻፍ ደግሞ አሁንም መልሰን በን እንጽፍና ኢዘር ወይ እንደዚህ እናደርግባታለን፣ ይቺ ስኩን ነች። ወይም ደግሞ ካልሆነ ሌላ የስኩን ምልክት ይቺ እንደዚህ እናደርግባታለን ማለት ነው። ይቺን ብነች፣ ይቺኛይቱም ብነች ማለት ነው። አሁን ለምሳሌ በአማርኛ ያለውን ቀጥታ ያሉ ቃላቶችን ወይ ቀጥታ ወደ በአረብኛ ለመጻፍ ምሳሌ አፍ አፍ የሚለውን ቃል ለመጻፍ መጀመሪያ አን ለመጻፍ ሀምዛ እናደርጋለን። ሀምዛ አለች። ከዛ በኋላ ፍ ደግሞ በፈነዋ ተመሳሳይ። ስለዚህ አ የመጀመሪያዋን ለማድረግ ፈትሃ እናደርጋለን። ይችን ደግሞ ፈ ደግሞ ፍ ለማድረግ እናደርጋለን ማለት ነው፣ ስኩን እናደርጋለን ማለት ነው። ሌላ ኤግዛምፕል ብናይ፣ ሌላ ምሳሌ ብናይ አመት አ ሀምዛ አለችን። መ ደግሞ ተቀራራቢዋ ማናት? ሚም አለችን። ከዛ በኋላ ታአለችን ማለት ነው። ስለዚህ አለ የመጀመሪያ ለማድረግ ፈትሃ እናደርግበታለን። መ ነው ይሄም የመጀመሪያ ቃል ነው፣ ፈትሃ እናደርግበታለን። ት ስድስተኛዋ ነቻ። ይቺን ት ለማድረግ ምን እናደርጋለን ማለት ነው? ስኩን እናደርጋለን ማለት ነው። ወር የሚለውን ብናይ ራሱ ወር፣ ቀን፣ እነዚህ አሁን ወር ዋው አለ፣ ከዛ ወር እንደዚህ ይሆናል ማለት ነው። ቀን ቃፍ እና ኑን አይደል? ቀን ይሆናል ማለት ነው። ታዲያ እሺ አሁን ለምንድን ነው ይህንን ነገር አየር ወለድ ያልነው የሚለውን ነገር ስናይ ብዙ ጊዜ ስኩን አይጻፍም። ምንድነው ይቺ ሳይን ላታያት ትችላላችሁ። እንደዚህ ይቺ ሳትጻፍ በቃ ግን አልተጻፈችም ማለት የለችም ማለት አይደለም። ልክ ኦክሲጅን እናስገባለን፣ ካርቦን ዳይኦክሳይድ እናስወጣለን። በአይናችን አናየውም፣ ግን ደግሞ የለም ማለት አይደለም። ስኩንም እንደዛው ነች። ልክ እንደ አንዳንዶቹ ኤቲስቶች ወይም ደግሞ አግኖስቲክ ነው የሚባሉት። እኔ ልዩነታቸው ብዙም ስለማይገባኝ ነው። እና ምን ይላሉ መሰለ አንዳንዶቹ ማለት ነው፣ እንደውም አንዳንዶቹ የሚለውን በቀይ ያስምርበት ብሎ ፈጣሪ መኖሩን የማውቀው ባይኔ ካላየሁት እንዴት መኖሩን አውቃለሁኝ ብለው ይጠይቁሃል። እና ታውቃለህ፣ ይህ ደግሞ በጣም አስቂ ነገር ነው። እሱ የፈጠረውን ኦክሲጅን እንኳ በአይንህ የማታየው፣ እሱ የፈጠራትን ፀሐይን እንኳ ለ10 ደቂቃ በደንብ ማየት የማትችል ሰው እንዴት ብለህ ነው አላህ ሱብሃነሁ ወተዓላን ልታይ የምትችለው? እና ይህ ተገቢ ጥያቄም ሊሆን አይገባም ማለት ነው። እሺ ወደ ትምህርታችን እንመለስና ማለት ነው ደግሞ ይኸውልህ አንተ ወንድሜ ያመንከው ሃይማኖት ያለህ በፈጣሪ ያመንከው ማለት ነው ደግሞ እሸህ እገሌ አባበሉ ጋር ሂደህ እስኪ ስለ አየር ወለዱ አናባቢ ያስተምሩ ይበላቸው አሉ። አባቴ በአረበኛ አየር ወለድ አናባቢ የሚባል ነገር የለም። ይሄ የሰበብ ፋሚሊ ስም የወጣለት ነገር ነው እንጂ ስኩን ብቻ ነው። ስኩን አየር ወለድ ያልነው ስለማይታይ ብቻ ነው። እና ሂደህ ደግሞ እንዳታፋጠኝ ከሸንትና ጋር እንዳታነካካኝ። እሺ ቀጥለን የምናየው ምንድን ነው? መድን እናያለን። ይህንን ላጥፋውና እሺ
ስለ መድ ሶስት አይነት መዶች አሉ። መድ የሚባለው መድ ወይም ደግሞ ሎንግ ቫውልስ ወይም ደግሞ እነዚህ መድ የሚባሉት ምንድን ናቸው? መሳቢያዎች ናቸው። መሳቢያ ስንል ምን ማለት ነው? ቆይ ይህንን ወደ ውስጥ ጠለቅ ስንል በስነስርዓት ይገባቸዋል። ሶስት አይነቶች መዶች አሉ። የመጀመሪያው መድ ማን ነው? የመጀመሪያዋ መድ ይቺ ነች። አሊፍ ነች። ይቺ መድ ምንድን ነው የምታደርገው? በአማርኛ አራተኛውን ፊደል ትፈጥርልናለች። አሁን ምሳሌ በን አይተናል፣ ቡን አይተናል፣ ቢን አይተናል። አራተኛው ማነች? ባ የነበረውን ፊደል ባ ለማድረግ ትጠቅመናለች ማለት ነው። አኡኢ አ አራተኛውን፣ መሙሚ ማ፣ ሰሱሲ ሳ። አሁን ይቺ እያንዳንዱ እንትን ላይ ስትገባ እያንዳንዱ ሐርፍ ላይ ስትገባ እንዴት እንደምትሆን ለማወቅ ያክል አሊፍ ላይ ስትገባ እንደዚህ ተደርጋ ነው የምትጻፈው። ይቺ በፊት አ ስንላት የነበረው አሁን ይቺ ምልክት ሲደረግባት ምን ትሆናለች ማለት ነው? አ ረዘም እናደርጋታለን። ከዛ እንደዚህ ባ ነበረቻ። ስለዚህ አሁን ይቺ ስትቀጠልባት ምን ትሆናለች? እንደዚህ ትሆናለች። ከዛ ምን ትባላለች? ባ። ከዛ ታ፣ ሳ፣ ጃ፣ ሀ፣ ኻ። እየተከታተላችሁ ነው፣ እየገባችሁ ነው። ከዛ ዳ፣ ዛ፣ ራ። ለምንድን ነው እዚህ ጋር ግጥም ያልተደረገችው? ምክንያቱም እነዚህ ዳል፣ ዛል፣ ራ፣ ዛይ ምን አይሉም ብለናል። ዋውን ጨምሮ ከእግራቸው በኩል አያስቀጥሉም። ይችም እንደዚሁ ስለማታስቀጥል ለዚች ምንድን ነው የተደረገው? እንደዚህ አይነት ሳይን የተደረገላት ማለት ነው። እሺ ቀጥሎ ማናለን? ሳ። እሺ ከዛ ሻ፣ ሷ፣ ዷ። ችን እያያችሁኝ ጧ፣ ዟ፣ አ፣ ጋ፣ ፋ፣ ቃ። ካፍ ደግሞ መጀመሪያ ላይ ስትጻፍ እንደዚህ ነው የምትጻፈው ብለናል አይደል? ይችኛዋ ስትቀጠልባት ደግሞ እንደዚህ ትሆናለች። እዛ አንዳንድ ጊዜ እንዴት ሆና ታገኛታላችሁ? እንደዚህ ተነካክታ ታገኛታላችሁ ማለት ነው። ከዛ ካፍ ከካፍ ቀጥሎ ደግሞ ማን ነው? ላም እንደዚህ ነች አይደል እንዴ? መጀመሪያ ላይ ስትጻፍ። ከዛ እንደዚህ እንደሌሎቹ እዚህ ጋር አይደለም የምንቀጥላት። እንዴት ነው የምናደርጋት? እንደዚች እናመጣና እንደዚህ ነው የምናደርጋት። ወይም ደግሞ አንዳንድ ጊዜ ይቺ እንዴት ተጽፋ ልታገኙ ትችላላችሁ? ይቺ ማለት ነው እንዴት ተጽፋ ልታገኙ ትችላላችሁ? እንደዚህ ሁና እንደዚህ ተጽፋ ልታገኙ ትችላላችሁ። እንደዚህ ተጽፋ ልታገኙ ትችላላችሁ ማለት ነው። ላም ከዛ ሚም አይደለ? ማ ከዛ ኑን ና ከዛ ዋ ከዛ ሀ ከዛ ያ እንደዚህ ያደርገዋል ማለት ነው። ስለዚህ እነዚህ ሁሉም በአማርኛ አራተኛ ፊደሎች ናቸው ማለት ነው። አኡኢ አ፣ በቡቢ ባ፣ ታ፣ ሳ፣ ጃ፣ ሀ፣ ኻ። እንደገና እዚህ ጋር ሌላ ኖት እንድትይዙልኝ
የምፈልገው ነገር ምንድን ነው? ይቺ መድ ማለት ነው። ይቺ የአሊፍ መድ ሁሌ የምትመጣው ከምን ቀጥላ ነው? ከፈትሃ ቀጥላ ነው። ፈትሃ ባለበት ነው የምትመጣው። ስለዚህ ምን ይሆናል? ይሄ በተሰጀሃ ሁሉም እነዚህ ፈትሃ አላቸው ማለት ነው። በቃ ሁሉም ፈትሃ አላቸው ማለት ነው። ይህንን መታወቅ መቻል አለበት። እሺ አሁን ወደ ሁለተኛው መዳችን እንሄዳለን። ይህንን አጠፋዋለሁ። እሺ ወደ ሁለተኛው መድ ከመሄዳችን በፊት ኤግዛምፕል አላየንም። በመጀመሪያው መድ የመጀመሪያዋ መድ ማናት ብለናል? እቺ አናት ብለናል። ስለዚህ አሁን ምሳሌ በአራተኛው ፊደል የሚጀምር ሌላ ነገር እስኪ ኤግዛምፕል ምን አለ? ባል የሚለውን ለመጻፍ ባን ለመጻፍ ለመጀመሪያ በን እንጽፋለን። ከዛ ባን እናደርገዋለን። ከዛ በኋላ ላምን እንጽፍና ል ለማድረግ ስድስተኛ ፊደል ለማድረግ ምን እናደርጋለን ብያለሁ? ስኩን። ዛሬ የተማርናቸውን ሁለቱንም ስኩንን ተምረናል። እንደገና ደግሞ አራተኛ ፊደል የምታመጣዋን እቺን መዷን ተምረናል። ባል ነው የምንለው። አሁን እቺ መድ ባትኖር ምን ይሆናል? ምን ይሆን ነበር ማለት ነው? መድ ባይኖር በል ወይም በል ትላለህ ወይ ቡል ትላለህ ወይ ቢል ትላለህ እንጂ ይሄም ባ የሚለውን ነገር ማምጣት አትችልም። ስለዚህ ግዴታ እቺ መዷ ባ የሚለውን መሳቢያ ታመጣልናለች ማለት ነው። እሺ ወደ ሁለተኛው መዳችን ስናመራ የሁለተኛው መዳችን ደግሞ ማን ነው? ዋው ነው። እንደዚህ ከሚመጣው ፊደል ቀጥለው እንደዚህ ሆኖ ይጻፋል ማለት ነው። ዋው ሁል ጊዜ የሚመጣው ይሄኛው ደግሞ መድ ሁል ጊዜ የሚመጣው ከምን ቀጥሎ ነው? ከዶማ ቀጥሎ ነው። ይህ ሲኖር በአማርኛ እንትን ስለሌለ አሁን በዚህ ኤግዛምፕል ለመስራት ያስቸግራል። ቡ ነው እንጂ የምንለው ቡ አንልማ። እስኪ መጀመሪያ እንየውና ካለ አላውቅም ታሳውቁኛላችሁ ኮሜንት ላይ። በዚህ መድ ስንሰራ የነበረው ቡ ከዛ ቱ ሱ ጁ ይቺን እዚህ ጋር እንድትታየን ው ከዛ ሁ ዩ እንዴት ነው? ስለዚህ ምንድነው ብለናል? ይቺኛዋ መድ የምትመጣው ከዶማ ቀጥሎ ነው ብለናል። ሁሌ ከዶማ ቀጥሎ ትኖራለች ማለት ነው። ዶማ ይኖረዋል። ሁሉም ዶማ ይኖራቸዋል። አሁን ይሄንን ነገር እናንተ እንድታስተነትኑልኝ የምፈልገው ምንድነው? ይቺኛዋ ለምንድነው ይሄ ለምን አስፈለገ? ኦሬዲ በዶማ አይተን የለም ወይ? በዶማ አይተን የለም ወይ? ለምን ይሄ ያስፈለገ ብላችሁ ልታስቡ ትችላላችሁ። ትክክል ናችሁ። ግን ምን አለ መሰላችሁ? ይሄኛው ይሄ ቡ ነው። ቡ ይሄኛው ግን ምንድነው? ቡ መሳቢያ ነው። ትንሽ ሳብ እናደርጋለን። ቡ እንላለን። አሁን ምሳሌ በአማርኛ የለም እንጂ አሁን በእንግሊዝኛ ምሳሌ ምን እንላለን? ቡክ እንላለን። መጽሐፍ። አሁን ቡክ አንልም፣ ቡክ ነው የምንለው። ቡክ ነው የምንለው አይደል? ቡክ ስንል ምን ይሆናል ማለት ነው? ዋው ከፍ ቡክ ይሆናል ማለት ነው። እሺ
አሁን ወደ ሶስተኛ መዳችን እንሄዳለን። ይህንን አጠፋዋለሁ። ሶስተኛ መዳችን ማነች? አሁን ደግሞ ይቺ ያነች ማለት ነው። በፈትሃ አን አይተናል። በዶማ ደግሞ ኡን አይተናል። ከዛ በከስራ ደግሞ ኢ የሚለው መሳብ ያለውን ነገር እናያለን ማለት ነው። አሁን ለምሳሌ ይህን እያስገባን ብናየው ቢ ቲ ሲ ጂ እንደምታዩት ድምፁ ከፊት ከምን ቀጥሎ እንደሚመጣ ነው የሚያስታውቀው። ከስራ ቀጥሎ እንደሚመጣ ነው የሚያስታውቀው አይደል? ቢ ቲ ሲ ጂ ሂ ይሆናል ማለት ነው። ስለዚህ ይሄ መሳቢያው ነው። አሁን ይቺና ይቺ ቢ ነች። ይቺኛዋ ግን ምንድን ነች? ይቺኛዋ ቢ ብለን ነው የምናነባት። ትንሽ ሳብ እናደርጋለን ማለት ነው። ያው እንግዲህ የዛሬው ትምህርታችን ይህንን ይመስላል። መጀመሪያ አካባቢ ምን አስቤ ነበረ? በዛ አድርጌ በአንድ ላይ አድርጌ በአንድ ሁለት ክላስ ለመጨረሻ አስቤ ነበረ። ግን ለምንድን ነው የምንሮጠው? የት ለመድረስ? እያንዳንዱ ነገር ሳይገባችሁ የምናልፈው ነገር አይኖርም። ሁሏን ነገር ስቴፕ ባይ ስቴፕ እናያለን። ይህንን አሁን ያየነውን ነገር ደግሞ እንደገና በጣም በሚገርም መልኩ አሰባስበን ሁሉንም ማለት ነው ሁሉንም አሰባስበን አሁን ማንን አየን? በባ ራሱ በኤግዛምፕል በን አይተናል። ቡ እንዴት እንደምትጻፍ አይተናል። ባ እንዴት እንደምትጻፍ አይተናል። ብ እንዴት እንደምትጻፍ አይተናል። እንደገና ደግሞ ቡ ቢ እንዴት እንደሚጻፍ እያንዳንዱ ነገሮች አይተናል አይደል እንዴ? በዛሬው ክላሳችን እነዚህ ብዙዎችን ከቨር አድርገናል። ከዛ በኋላ ደግሞ እንዴት አድርገን ነው አንድ ነገር የምናውቀውን ነገር እንዴት ነው የምንጠራው፣ የማናውቀውን ደግሞ ማንኛውንም ተራ ነገር እንዴት ነው የምንጠራው የሚለውን ነገር ደግሞ በቀጣይ ክላስ ከቨር እናደርጋለን ኢንሻአላህ። ከእናንተ የሚጠበቀው ነገር ምንድን ነው? ፕራክቲስ ማድረግ ነው። ፕሊዝ ፕራክቲስ ተለማመዱ። እዚህ የምጽፈውን ነገር እናንተም ሉክ ደብተራችሁ ላይ የሆነ ወረቀት ምናምን ነገር አውጥታችሁ ለመጻፍ ሞክሩ። በተደጋጋሚ ስትጽፉ ነው ለውጥ ልታመጡ የምትችሉትና ሁሏን ነገር ብታውቁትም ጻፉት። በቃ ሞክሩት። ታውቁታላችሁ እኮ ምንም ጥርጥር የለውም። ግን ጻፉት፣ ሞክሩት፣ ግድ የላችሁ ሞክሩትና በዚህ ኤግዛምፕሎችን እናያለን። ቀጣይ ክላስ እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ።